አንተ ገዳም የምትኖር ልጅ ነህ። ተመልከቱ፣ አንተ ገዳም የምትኖር ልጅ ነህ። ገዳም ግን የሚኖር ደግሞ ሰውዬ አለ። ያ ሰውዬ እንደሚሰራና እንደዚህ ነገሮችን እንደሚያደርግ ለነሱ ትነግርልኛለህ አለች። ምን ብዬ እነግርሃለሁ አልኳት። ስለነሱ መጀመሪያ እነግርሃለሁ። እሺ በቃ ምንም ችግር የለውም። አንደኛ አእምሮዬ ላይ የመጣው የዚች አክስት እየተባለ ሀብታም አለመሆኗ ካንሰር ታማሚ ናት አለች እና የምትበላው ነገር የላትም። እዚህ ያሉት ወንድሞቼ ቤተሰቦቼ አይረዷትም ስትለኝ በጣም ነበር ያዘንኩት። በዛ ላይ ደግሞ እኔ ሶሻል ሚዲያ ላይ ማጭበርበር እንዳለ አላቅም። ገና 100,000 ምናምን ተከታይ በነበረኝ ሰዓት ነው። ምንም ማቆ ታሪክ የለም። ከዛን በኋላ ስለማን ትነግረኛለች? ስለ ሳምሪ። ሳምሪ ማለት የዚች ሏ የምትባሏ የእሷ እህት ነች። የዚች አሁን እዚህ ጋር ያለችዋ ልጅ ማለት ነው የእሷ እህት ነች። የት ነው የምትኖረው? ስለ ሳምሪ የምትነግረኝ አሜሪካ። አውቃ እኮ ነው። አሜሪካ አይደለም የምትኖረው፣ እዚሁ አዲስ አበባ ነው የምትኖረው። እዚሁ አዲስ አበባ ግን እኔ የት ነው የምትኖረው ስላት አሜሪካ። ምን ብላ ትነግረኛለች? አስቡ። ሳምሪ አለች፣ ሳምሪ ናይጄሪያዊ ባል አግብታለች። ይሄ ናይጄሪያዊ ባል አለች፣ ይሄ ናይጄሪያዊ ባል የምኖረው አሜሪካ ነው። ድምፅ የሰማላ ባሩኬ ኔትወርክ እያስ የምኖረው አሜሪካ ነው። የሳምሪ ባል የሚኖረው አሜሪካ ነው። የሳምሪ ባል እናት የባሏ እናት ማለት ነው እዛ ሀገራቸው ላይ ጠንቋይ ናት አለች። እኔ አሁን ሳምሪ ማን እንደሆነች አላቅ፣ ማን እንዳገባች አላቅ፣ እንዴትም ላቅ አልችልም። ሁሉም ነገር ድራማ ነው ሰራችሁ። ሁሉንም ነገር ላቅ አልችልም። እንዴት አውቃለሁ? እኔ የት እዚህ መታችሁ ክያ ማን ነው ብትሉኝ እመብርሃንን ነው የምላችሁ። እኔ ከማንም ምንም ስለማላቅ አንድ ተራቢ የቤተክርስቲያን አገልጋይ ነኝ። እሱም በዝማሬ ትላንት ነው ወደ ሶሻል ሚዲያ የመጣሁት። ከዛ ትልትል አድርጋ ነገረችኝ። ምን ትነግረኛለች? አዳምጡ። የሳምሪ ባል ናይጄሪያዊ እንደሆነ እሷ ደግሞ ጠንቋይ እንደሆነች ምን እንደምታረግ እዛ ሀገር ውሻ ማረድ ባህላቸው እንደሆነ ውሻ ይታረዳል ምን ብላ ሁሉም ነገር ተዝራ አድርጋ ነገረችኝ። አሁን ሰዎቹ እኔ ጋር ደውላሉ። እኔ ጋር ስትደውሉ ምን ታረጋለች? መጀመሪያ አለች አንተ በዚህ ድምፅ አይደለም የምታወራው። እኔ እንግዲህ በቴሌግራም ነው የምታወራኝ በቮይስ ማለት ነው። በዛ ሰዓት ላይ እኔ ማስረጃ መያዝ አላቅ፣ እንዴት እንደሆነ አላቅ። ደግሞ ምን ትለኛለች? እኔ እናንተ የምንጻጻፈው እነሱ ስለሚፈልጉ ስክሪንሾት አድርጌ አስቀምጣለሁ። እኔ እናንተ እንደምንጻጻፍ አድርገን በቴሌግራም እንጻጻፋለን አለች። ስለዚህ ኦኬ ምንም ችግር የለውም አልኳት። እንደዚህ ያስፈልጋታል ያታለሁ። እሷ በቮይስ ትነግረኛለች፣ እኔ ደግሞ እንደዚህ። ከዛን ደግሞ አንዴ ቮይስ አስቀምጥለኛለች፣ እንደዛ አደርጋለሁ። ከዛን የእውነት ነው የምላችሁ እንዱ ተክልዬ ፍረደኝ። እኔ ሁሉንም ነገር ሰውየው ምናረግ ስልክ ላይ የሆነ አፕላኬችልኝ ምን እንደሆነ አላውቅም፣ ቮይስ ቼንጅ የሚያደርግ እነሱ ሲደውሉ በዛ ቮይስ አውራ ትለኛለች። ከዛ ሰውየው እስቲ ስለኛ ንገረን አለኝ። ስለኛ ንገረን ስለኝ ሰውየውን እያጠራ ሰውየው ማን ነው? ሀብቱም ወንድሟ የእሷ ወንድም ማለት ነው። የእሷ ወንድም። እሺ ቀጥል። እያጠራው ከነስም ነው የምናገሩ። ሀብቱ የሚባለው ደወለ። ስደውል ሰላም ነው አለኝ። እግዚአብሔር ይመስገን እንዴት ነህ? ከዛን እስቲ ስለኛ ንገረን አለኝ። እኔ አሁን ስለነሱ ምንም ማቆ ኢንፎርሜሽን የለኝም። እሷ በነገረችኝ እና ኤርትራዊ እንደሆኑ ተሰዶ በኬንያ አሜሪካ እንደሄዱ በቃ ምን ብዬ ልንገራችሁ። ከዛን እዛ ተሰዶ አሜሪካ እንደሄዱ ከአሜሪካ ደግሞ ያ ሀብቶ የሚባለው 2 ሚስት እንዳገባ የመጀመሪያዋ ሚስት እንደተለያየ አንዱ አሁን ደግሞ ያለችበት ከጎጀም እንደመጣች እንደቆረበች ምናምን ይሄ ነው ይመስላል ብዬ ነገርኩት ለሀብቱም ማለት ነው። ከዛን እሺ ስለ ሳምሪ ሳለኝ ሳምሪ ደግሞ ማን ነበረ ስሙ በእናት ናይጄሪያዊ ነው እና ያን ናይጄሪያዊ እንዳገባት እሷ እንዳገባት የእሷ እናት ደግሞ ጠንቋይ እንደሆነች ውሻ ምናምን እንደምታርድ ምናምን ስለው ሰውየው አዎ እውነት ነው እኛም እንደዚህ ነው ብሎ አመነ። ትክክለኛ ነው የምነግራችሁ። ባይዘው እኔ ከፈለጋችሁ ዝግዝግ አድርጋችሁ የፈለጋችሁ ነገር ማድረግ ትችላላችሁ። እኔ ከሊኔ መሸሽ ስለማልፈልግ ነው። ከዛ ስሎ ብቃው ይፈልጋል ስላት ይሄ ነገር ያስፈልጋል። ይሄ ነገር ማለት እዛ ጋር አለች። በደንብ አድርጋችሁ እዛ ጋር የሚደረገው ነገር እዚህም ያስፈልጋል በልና ንገራቸው እንዳይቆራረጥ ታብታብ ያደርጋችሁ። እዛ ጋር የሚደረገው ነገር እዚህም ያስፈልጋል ብለ ንገራቸው አለች። ከዛን ስነግረው በምንድን ነው የምነግረው? በቴክስት ነው። ለማን ነው ቴክስቱ ማረጋት? ለራሷ እዛ አሜሪካ ላለችዋ። ነገር ግን እሷ አሜሪካ አይደለች የምኖረው እዚሁ አዲስ አበባ ነው የምትኖረው። እና በደንብ አድርጋችሁ ሲሙኝ ከዛን እኔ ለሱ ነግሯለሁ። ሰውየው አመነ። ምን ያስፈልጋል ስለ ይሄ ነገር ያስፈልጋል። ከዛስ ብሩን እኔ ላይ ሴንድ ያደርግላችኋል። ስንት ብር
200 ምናምን ሺህ ብር አካውንቴ ላይ ገባ። ታዴል የለጠፈው ልክ ነው። አካውንት ማነው ደረሰኙ ማለት ነው። ከዛን ለጠፈ ብሩ እኔ ለአካውንቴ ላይ ገባ። ከገባ በኋላ ምን አለችኝ መሰላችሁ? አሁን እንግዲህ እዚህ ጋር ነው ቁማሩ የተጀመሩ። አባት አለችኝ። እኔ ደግሞ ያው ወዬ አልኳት። ከዛን ወዬ አክስቴ ከባሏ ጋር ስለተለያየች የ3 ልጆች እናትም ስለሆነች ብዙ ችግር ስለደረሰባት ብዙ ነገር አታስብም እና ደብረ ሊባኖስ እየመጣች ብሩን ትወስዳለ ላይ በየቀኑ 50 ሺህ ብር እያወጣ ኖርማሊ እዚህ ንግድ ባንክ ላይ 50 ሺህ ብር ነው። 50 ሺህ ብር እያወጣ ከ50 ሺህ ብር ባል እኔ እንዴት እንዳወቀችኝ ራሱ አላውቅም። 50 ሺህ ብር እያወጣ አንድ ላይ ደምረ ትሰጣታለህ አለች። ምንም ችግር የለው። ከዛ ማን ይመጣል? ራሷ አይው እዚች ጋር ያለችው አሉዋ የምትባለው ራሷ መጣች። የት? ደብረ ሊባኖስ ተክልዬ። ማን ሆና? የልጅቷ አክስት ሆና መጣች። ከዛን ስትመጣ የሚገርማችሁ ነገር እኮ እኔ ያልነገርኳት ታሪክ የለም። ከዛን ስትመጣ ብሩን እኔ አውጥቼ እሰጣታለሁ። ብሩን ወስዳ ትሄዳለች። ብሩን እየወሰደች ትሄዳለች። ከዛ ከዕለታት አንድ ቀን ሰዎቹ ብር አሁን እንግዲህ እዚህ ጋር እኔ ልንገራችሁ ባዘይ 200 ምናምን ሺህ ብር ብቻ አይደለም የተላከው 1.1 ሚሊዮን ብርም አይደለም። እኔ አላቅም። አካውንቴ ላይ ግን ብር እየገባ ነበረ በዛ ሰዓት። የዛሬ 1 ዓመት ነው ባይዘው ይሄ ነገር ምነግራችሁ። በዛ ሰዓት እኔ ይሄን ያህል ፎሎወርም የለኝም፣ እንደዚህም በሰው እይታ አልታወቅም ነበረ። ሶሻል ሚዲያም ለክፉ ነገር አልጠቀምም ምናምን ነበረ እና ምን እንደሆነ ራሱ አላቅም። ከዛን አሁን ደግሞ ልንገራችሁ ባይዘው አሁን እሷ ከነሱ ጋር ታወራለች ከወንድሟና ከየቷ ጋር እነሱ እዛ ያሉትን ነገር በሙሉ ደግሞ መጣ ለኔ ትነግራለች። ከዛ ስትነግረኝ ምን ተፈጠረ? በሁለተኛው ቀን ሀብቱ የሚባለው በመኪና እየነዳ እያለ በመኪና ይወድቅላችኋል። ታዲያ እኔ ድምፅ ይሰማል? አይሰማም? ልጅ ልቀጥል ወይስ? እሺ ከዛን አሁንም ደግሞ ሌላ ታሪክ ትነግረኛለች። ምን ትለኛለች? የሀብቱ የሚባለው ከመኪና አደጋ እንደዚህ ተረፈ። የሀብቱም ልጅ ደግሞ አንዱ አይኑ አያይም። ሀብቱ አሁን ባይዘው እኔ የምፈልገው ነገር እዚህ ላይቭ ላይ ብሩክ አንተን ስለማከብር እና ምዕመናኑ በጣም በእኔ በኩል ያሉት ቤተሰቦችን በጣም ስለማከብር ነው የመጣሁት እንጂ ላይቭ ለራሱ ሀብቱም እና ሳምሪ ቢገኙልኝ ውስጤ ነበረ በጣም ነበረ ደስ የሚለኝ። ግን እነሱ የሉም። ኤኒዌይ ብኖሩና እውነታውን ደግሞ ከሷ ወንድም ራሱ ሰሙ ነበር። ከዛን ይህን ታሪክ ነገርኩት። ስነግረው ምን ያስፈልጋል አለኝ። ከዛን ምን ያስፈልጋል ምናምን ስለኝ አሁንስ ምን ያስፈልጋል ምን ልበለው እላታለሁ እኔ እሷን። አሁን ደግሞ በሬ ያስፈልጋል ብለህ ቴክስት አድርግልኝ። ከዛ ስኔስ በሬ ሎሚ ያስፈልጋል ምናምን ብዬ ቴክስት አድርግላታለሁ። ያን ቴክስት እሷ ስክሪንሾት አድርጋ ታስቀምጣለች። ተመልከቷት፣ ድራማዋን ማለት ነው። ከዛን ያን እንዲህ ብዬ ለሱ እነግራለሁ። እሱ አሁንም አመነ። ልክ ነው፣ ይሄ ነገር እየተፈጠረ ያለው ነገር አለ። እኔ በዛ ሰዓት አላቅም ምን እንደሚሰሩ እዛ ራሱ። ከዛን አሁንም ብር ይልካል። እሷ ብሯን መጣ ትወስዳለች፣ ብሩን እየመጣ ትወስዳለች። ከዛን ሀብቱ ምን አለ? እሷ ለእኔ የምትነግረውን ነገር እያዳመጠ ሳምሪ የምትባል ኤቷም እያመነችን እኔ እንደዚች ልጅ ሀረመኔ ጨካኝ ሴት አይቼ አላቅም። የራሷን ቤተሰቡ ኤትና ወንድሞቿን ምዘርፍ እኔ መብርሃን ምስክሬ ነው የምላችሁ። ከዛ የእነሱን ታሪክ ለእኔ እየነገረች ማን ያምናል? ይሄ የዋ ወንድሟ። እኔ እንዱ ሰውየውን አግኝቼ ተንበርክኬ ቅርታ ቢጠይቀው ውስጤ ነው። እኔም ያው በዛ ሰዓት ፍቅር ስለያዘኝ ነው በጣም አላቅም ብቻ። ከዛን ምን ታደርጋለች? ወንድምየዋ ሲመጣ ደወለችልኝ። በቴሌግራም ነው የምትደውለው። ቴሌግራም ላይ ፕሮፋይል የላትም ምን የላትም። እኔ ፎቶ ብቻ ነው የምትልክልኝ። እስከ መች ነው በቪዲዮ ማናወራ ስላት፣ አንድ ቀን መጥቼ ሰፕራይዝ አደርጋለሁ ትለኛለች። መጥቼ አንተን ሰፕራይዝ ማድረግ እፈልጋለሁ ትለኛለች። ከዛ ሀብቱም ይመጣላል። ሀብቱም ሲመጣ ተመልከቱት። አሁን እዚህ ጋር ታዲል እኔን ደብተራ ነው አለኝ። ደብተራው አለኝ፣ መተተኛው አለኝ። እኔ ደብተራ ምን እንደሆነ ላቅም ምንስ እንዴትም እንደሆነ ያላቅም ልሆንም አልችልም። ችግር የለውም። አሁን እዚች ጋር ለአንተ ማስረጃ የሰጠችው እኔ ምን ብላ ነው ያስታወቀችው? ተላላኪ ነው አለችው ለሱ። አንተ እኔ ምን አልከኝ? ደብተራ ነው አልከኝ። እና ከዛ መጣ እመብርሃንን ነው የምላችሁና እኔ በዛ ሰዓት ጫማ አልነበረኝም። እግዚአብሔር ይስጠውና ልክ ነው፣ ግልጽ ነው የምነግራችሁ፣ ምንም ሳክስ የለምና የዋ ጫማ ዞልኝ መጣ። 4 ነው ምናምን ጫማ።
ከዛ ሲያመጣ ያን ጫማ ምን ያደርግልሃል? ይሄ ሁለቱ ለአባ፣ ሁለት ጫማ ለአባ፣ ሁለት ጫማ ደግሞ ለአንተ ብሎ ሰጠኝ። ኢቭን ደግሞ የሚገርማችሁ ነገር ይህን ታሪክ መናገር አልፈልግም ነበረና የሆነ ጊዜ የኔ እናት ታርፍብኛለች እና ስታርፍብኝ ወድቄ ልቤን ያመኝ ነበር፣ ስቲል እስካሁን ማለት ነው። እና ይነስረኛል፣ ደሜ በአፌና በአፍንጫ ይወጣል። በጣም ነው የሚያመኝ፣ በቃ እጅግ በጣም ማለት ነው። እና ኮንትሮል ማድረግ አልቻልኩም። ብዙ ሆስፒታል እጄ ታከምኩኝ። እርዳታ ምናምን ልጠይቅ አይደለም ባዚ ግን ልንገራችሁ ብዬ ነው። ከዛን ያው መድኃኒት ምናምን ይዞልኝ መጣ። ኤክስትራ ስትሬንግዝ ምር ፓወር ነው መሰለኝ የሆነ ስትውጥ የሆነ በቃ ከሁሉም በሽታ ይገላግላል ብሎ ይዞልኝ መጣ። ከዛን እኔ እንደዛ ራሱ ነርሶኝ ምናምን ደም በደም ሆኜ ፎቶ ጓደኛዬ አንድ ቀን ፎቶ አንስቶኝ ይሄንንማ ለምስት ልክላታለሁ ብሎ ለሷ ልኮላታል። ደም በደም ሆኜ ወድቄ መንገድ ላይ ማለት ሳሎን ውስጥ ይሄን ያህል ማለት እኔ እሷ ላይ እምነት ነበረኝ። ሰውየው መጣ። ምን አለችኝ መሰላችሁ? አክስቴ አለችኝ። እዚህ ጋር ደግሞ ድራማዋን ልንገረው። አክስቴ ጻድቃኔ ሄዳለች። ከጻድቃኔ ምን አምጥታለች? ከጻድቃኔ ላይ አለች። ከጻድቃኔ ላይ ምንድን ነው ይሄ እምነት እዛ መጣለችና ያን እምነት ተቀበልና ለሀብቱም ሲመጣ ስጥልኝ አለች። ከዛን እሺ ብዬ ሀብቱም መጣና የሆነ ነገር ተቀበልኩት ከሷ። የተቀበልኩትን ለማን ሰጣለሁ? ለሱ ለወንድሟ ሰጠው። ከዛን ለወንድሟ ሰጠው። ለወንድሟ ከሰጠው በኋላ ዳንኩኝ አለ። አመስግኖ ያው አቅም እንግዲህ አንዳንዴ ካመናችሁ ትድኖ የለ እንደዛ ነው መሰለኝ። ሄደ ወደ አሜሪካ። አሜሪካ ከሄደ በኋላ ምን ላይ ሆናል? አሁንም ምን ይታመማል? ሕፃን ልጅ ታመመች። ነገረችኝ ደውላ፣ ሕፃን ልጅ እንዲታሟል እንዲበላቸውና ብር ልኩላል አለች። እሺ በቃ እቻ ክስትሽ ግን አይበቃትም ብር አልኳት። እመብርሃን ምስክሬ ነች። ይኸው ከዛ ስላት በቃ ይሄ የመጨረሻ ነው አለችኝ። ተመልከቱ፣ ይሄ የመጨረሻ ነው። ይሄ የመጨረሻ ነው። ካሁን በኋላ አላስቸግርም፣ እቺን ነገር ብቻ ተቸገረልኝ አለች። እሺ ብዬ ሕፃን ልጅ ታሟል እና ለሱ ነገር ደግሞ ፊያል መግዣ ነው ምናምን ነበር ያለች። እሱ ነገር ያስፈልጋልና ብር ያስፈልጋል ስል ብር ይልክላል ሰውዬው። ብር ላከ። መጣች። ከዛን መጣች ብሩ ልትወስድ ወደ አንተ አካውንት ነው የላከው? ወደ እኔ አካውንት ነው የላከው። ወደ እኔ አካውንት ስንታየው ለማ በምሎ ማለት ነው። ከዛን መጣች። ስትመጣ ማለት ነው መጣች። ከዛን ስትመጣ ጸበል ተጸበለች፣ ተክልዬ ጸበል። ከዛን ይኸው የእውነት እላችኋለሁ ስልኳን ስትጎረጎር እዛ ጋ ቁጭ ብላ 21 ምናምን ነው ፓስወርዷ፣ የስልኳ ፓስወርድ። ከዛን ፓስወርዷን ስትከፍት አየሁ እኔ። የገዳም ምግብ ቤት የሚባል አለ ደብረ ሊባኖስ። እኔ ስጀመር ምኖሩ ደብረ ሊባኖስ አይደለም ፊቼ ነው። ደብረ ሊባኖስ ጨንቄኝ ምናምን ነው የሚሄዱ ያው ቅርብ ስለሆነ ለኛ። ከዛን እዛ ሄድን። በደንብ አድርጋችሁ ይስሙኝ። ከዛን ሲንሄድ ሚስቴ አልኳት እኔ ሚስቴ አክስትሽ ከኔ ጋር ነች ብዬ ቴክስት ሴንድ አደርግላታለሁ። ያ ቴክስት ማን ጋር ይገባል? እራሷ ላይ እንዱ የእናቴ አጥንት ውጋኝ ነው የምላችሁ። የደነገጥኩት ድንጋጤ መንቀሳቀስ አቃተኝ። ሴትዮዋ እዛው ጠፋች። ጭራሽ ነው ጠፋች። ከዛን ጠፋችና እኔ ሙሉ ማስረጃ ነበረኝ። ኤ04 ስልክ ነበረኝ። አሁን ያስኩት ሳምሰንግ ነው። ቀጸባ ማርያም ሄድኩኝና እዛ ጋር ቁጭ ብዬ ጎንበስ እንዳልኩኝ ስልኬ ወድቆ እዛ ተሰበረ። ከዛም በኋላ ቆየች። አሁን ቆይቶ ፉፉ የሚል ስልክ በቅርብ ጊዜ ወደ እኔ ይደወላል። ልክ ተደውሏል። ከዛን ተደውሏል። ኢቭን በቴክስትም ተጻጽፈናል። ዛቻም አይደለም እናንተ እኔ ምን አለኝ መሰለ የበላውን ብር መልሳለኝ። ይሄ ልጅ ብር ልኳል። አዎ ልኳል። በማን ልኳል? በእኔ አካውንት ልኳል። እኔ ብሩን ግን አልበላውም ጭራሽ ነው። አንድ ብር አለ። አንድ ብር ማለት ነው። አንድ ብር። ዛሬም እኔ እዚህ ፊቼ የቤት ኪራይ ውስጥ ነው የምኖረው። እዚሁ ነው ህይወትም ያለው። ሌላ ታሪክ የለኝም። ሌላ ታሪክ ማለት ነው። እኔ መብርሃን ምስክሬ ነው የምላችሁ። ስራ የጀመርኩት ገና ከዛሬ 3 ወር ምናምን በፊት ነው። የማሬ ወርቅ ጎንደር ይዞኝ ሄዶ እዛ
እዛ ከሄድኩኝ በኋላ ነው ልብስና ጫማ በስርዓት የገዛሁት፣ ደህና ምግብ የበላሁት። ለእናንተ ነው የምናገረው። ምንም ችግር የለውም። የግል ላይፌ ነው። ምንም ብር አልነበረኝም። ከእነሱ ብር ምንም የወሰድኩት ብር የለም። ከዛን ጠፋች፣ ሴትዮዋ ጠፋች። ቆየችና በሆነ ስልክ ደውላ 800,000 ብር ላክልኝ አለች። እኔ 800,000 ብር ማይቼ አላውቅም። ቤተሰብ 800,000 ብር ላክልኝ አሊያ ያለውን ነገር ሙሉ ሚዲያ ላይ አወጣለሁ አለች። ስትለኝ ምን አልኩኝ? አውጪ አልኳት። ሚዲያ ላይ ምንም ችግር የለውም አውጪ። ከዛን ምን ትለኛለች መሰላችሁ? ዘብር ገብርኤል ሄደ ትምልልኛለህ አለች በቮይስ። እኔ ዘብር ገብርኤል ሄደ ትምል እዚህ ጋር እኔ ምንም እኮ አንዳንድ እኮ አለማወቅ እኮ ባይዘው እኔ ክፍነትን፣ ምቀኝነትን፣ ተንኮልን ያስተማራችሁኝ ይሄ ሶሻል ሚዲያ ላይ ያላችሁ ሰዎች ናቸው። ባይዘው እግዚአብሔርን ነው የምላችሁ። ከዛ ዘብር ገብርኤል ሄደ ትምላለህ በቴክስትም ጽፋለች። ከዛ ስትለኝ እኔ ምን አልኩ? አዎ ምልልሻለሁ አልኳት። አዎ ምልልሻለሁ እኔ ዘብር ገብርኤል ትምልልኛለህ ብለህ ምናምን ስትል ቮይሱ ሪከርድ ምናምን ታደርጋለች። እኔ ምን እንደመሰለች ምን አይነት እባብ እንደሆነች አላውቅም። ምንም አይነት ማለት ነው። ከዛን ታዲኤል ደወልልኝ። ፉሙ ብል ተጻጻምን። እባክህን አልኩት በቴክስት እንደዚህ አይደለም፣ ተረጋጋና አዳምጥ። ቪዲዮ ሰራብኝ አውራኝ ወዬ እንዳትደግመው እሺ። ስድቡ እሺ አምሶሪ በጣም ስሜታዊ ስለሆንኩኝ ነው። አንቺንም ይቅርታ እሺ። እግዚአብሔር ይቅር ይበለኝ። አምሶሪ በጣም ይቅርታ እሺ። ይቅርታ የእውነት ከልቤ አይደለም። ያው በጣም ስለተናደልኩኝ ነው። ታዲያ ፉፉ የሚል ስልክ ደወልልኝ። ከተደወልልኝ ስልኬ ላይ ከተደወልልኝ በኋላ እንደዚህ አለኝ። እሺ የፈለግኩን ነገር አድርጋልኩ ፖስት ማድረግ እኔ ሪፖስት አደርግልሃለሁ አልኩት። እኔ መብርሃንን ነው የምላቸው እና እኔ ፎቶ እንዲህ ተለጥፎ ደብተራ ነው ጠንቋይ ነው ብሎ ፖስት ያደርገኛል ብዬ ሐስቤ መላቅ ስለማላቅ ስለ ደብተራ ማለት ነው። ስለ ደብተራ ስለማላቅ ስለምንም ነገር ስለማላቅ ምንም ነገር ሴቭ አድርጌ አላቅም ነበር። ምንም ነገር ማለት ነው። ሁላችሁም በደንብ አድርጋችሁ ስሙኝ። ከዛን በኋላ እሷን መደወል ጀመረች። እንደዚህ ታረጋለህ ትላለች። ከዛን በኋላ እኔ ምንም ችግር የለውም አልኳት። ዘብር ገብርኤል ሄደህ ትምላለህ አለች። እኔ ዘብር ገብርኤል ሄደህ ትምላለህ ስትለኝ ምን አልኩት መሰላችሁ? አለ እኮ በዙ ቴክስትም አለኝ በቮይስም አውርተናል። ችግር የለውም እሱ ዘብር እጄ ይመልልሻለሁ እኔ እመልልሻለሁ አልኩት። ይሄን ሁላ በልቻለሁ ሳይሆን እውነታው እኔ ጋር እንዳለ አለ ብዬ እመልልሻለሁ አልኳት። ይሄ ነው እና ከዛን በኋላ እኔ እና እሷ የምናወራው ነገር እሷ ምን ታረጋለች? ሪኮርድ ምን ታረጋለች? ስክሪንሹት እንደዚህ በልና በቴሌግራም ጻፍልኝ ትለኛለች። እኔ ደግሞ ጅል አይደለሁ የሆነ ጅላጅል ሆንኩኝ ልጅ በቴሌግራም እጽፍላታለሁ። ምክንያቱም ምንም አውቀው ታሪክ የለማ። ከዛን እኔ እና እሷ በቲክቶክ አሁን እንጻጻፋለን። በቲክቶክ ሙሉ ይሄ ነገር ያስፈልጋል በል ትለኛለች በቴሌግራም። እኔ ደግሞ በቲክቶክ ላለሁ ለምን ግን በቲክቶክ እና በቴሌግራም መጽፍልሽ ስላት አይ ችግር የለውም ይስቴ የተጻጻፋችሁት የታለ ብሎ ከጠየቁኝ ይሄንን ነገር ለነሱ አሳያለሁ ትለኛለች። ከዛም በኋላ ወንድማችን ታዲኤል ክያ ደብተራ ነው ክያ ጠንቋይ ነው አለ። እኔ 7 ዓመት ሙሉ ዋሻ ምናምን ባይዘወይ ልንገራችሁ፣ አይኑ ይበራል ነጭ አስማት ይሰራል ምናምን ያለችው ራሷ ነች። እኔም ደግሞ እንደዛ ብያለሁ። እዚህ ጋር አሁን ለታዲኤል አልፈርድም፣ ልክ ነው ብያለሁ እኔም። ምክንያቱም ስለ እሱ ምን ብዬ አብራራለሁ ስላት እንደዚህ ያርግና አብራራለች። ሁለተኛ ነገር ደግሞ አሁን ታዲኤል ብዙ ሴቶችን በመስተፋቅር አድርጎበት አለ። እኔ እንዴት መስተፋቅር መስራት እንዴት ልኬት አመጣለሁ? እንዴት ስለምዳለሁ? በእኔ በኩል ያለው ነገር ይሄ ነው። አንዴ በእኔ በኩል ያለው ነገር ይሄ ነው። ምናልባት ችግር የለውም ተዲዬ፣ ደረሰኝ ያላችሁ ሰዎች እንደዚህ ተበልተናል ምናምን የምል ከሆነ እኔ እድል እሰጣለሁ። ሌሎች ሴቶቹም የተጨበርበሩ ሴቶቹም መግባት ይችላሉ። እኔ ጨርሻለሁ። አመሰግናለሁ። እግዚአብሔር አክብርልኝ። ጥያቄ መጠየቅ እችላለሁ? ባሩክ ከይቅርታ ጋር ያዝ ኪያ የተጠየቀህን ጥያቄ 1 2 3 እያልክ ትመልሳለህ። ከዛ አንተም ጥያቄ ትጠይቃታለህ። እሺ ብሩን ሲሰጠኝ ማለት ነው። ብሩን ስቀበልህ እኔ ደብረ ሊባኖስ መጥቼ ነው የምወስደው የነበረው ወይስ በአካውንቴ ነው የምታስገባው? አንድ ሌላ
ሲቀጥል ደግሞ እኔ ማን ነው ስሜ? ምን አይነት ሰው ነኝ? ምን አይነት ልጅ ነኝ? ስቀበል የነበረው በአካል መጥቼም ከሆነ ፊት ለፊት አይተኸኛል አይደለ? ምን አይነት ሰው ነኝ? ሲቀጥል ደግሞ ስሜንስ ማን ነኝ? በአካውንት የምታስገባም ከሆነ የነበረው ደግሞ አካውንት ቁጥሬን ልትነግረኝ የምትችል ከሆነ ሌላ ጥያቄ አለሽ? ሌላ ጥያቄ ምንድነው? እዚህ ጋር እኔ የእውነት እግዚአብሔር ምስክሬ ነው ማለት ድምጼ ሶሻል ሚዲያ ላይ ሲጀመር ላይቭ ገብቼ እንትን አይደለሁም፣ ብዙ የሶሻል ሚዲያ ሰው አይደለሁም። ሲቀጥል ምንድነው እኔና እሱ መሀል ምንም አይነት እስከ መጨረሻው ድረስ ምንም አይነት እንትን የለም። ይሰማል ድምጼ? እንደገና ደግሞ ስለሱ ነጭ አስማት ስለመስራቱ 7 ዓመት ዋሻ ስለመኖሩ የመሰከረልኝ እሱ ሳይሆን ጂሰስ ሚል አካውንት ታዳይል ጋር አለ። በእሳቸው ነው እንትን ያልኩት ማለት ያወቅኩትም እሳቸው ናቸው የመሰከሩት። ልጃቸውን ከኤችአይቪ እንዳዳነላቸው አይናቸውን እንዳበራ የእሳቸውን አይን እንዳበራላቸው የነገሩኝ እሳቸው ናቸው። ጂሰስ የሚለው ስክሪንሾት አድርጌ ይዤዋለሁ። የእውነት እኔ እግዚአብሔር ምስክሬ ነው። ይሰማል ድምጼ? እግዚአብሔርን ባሩት ለማንም አይደለም። እዚህ ጋር እስኪ ያንተን ያልኩት በህግ ተይዟል። የኔና እሱ ጉዳይ ህግ ይዞታል።